ሚስትህ ሒጃብ የማታደርግ ከሆነ አንተ ሰላት የማትሰግድ ከሆነ ቤትክ ውስጥ ምስሎች በየቦታው ተሰቅሎ ከዋለ ቲቪው 24 ሰዓት ሙዚቃ የሚጮህ ከሆነ ታዲያ ምን ትጠብቃለህ? መላእክቶች እንዲመጡ? ቆይ ግን ሙዚቃና መሰል ነገሮች ጅኖችን ይስባሉ? እኔ ቁርአን በመቀራባቸው ሰዎች ላይ ያሉ ጅኖችን ደጋግሜ ጠይቃቸዋለሁ። ወደ ሰው ቤት የሚያመጣችሁ ወይም የሚስባችሁ ወይም የሚቀሰቅሳችሁ ዋናው ነገር ምንድነው? ሙዚቃ። ላው ሼክ ብዙ ጊዜ የምንጠየቀው ነገር ጅኖች የሰው ልጅን ሊያፈቅሩ ይችላሉ? አዎ፣ ይህ በህይወት ተሞክሮ ያየነውም እውነታ ነው። ጅኖች በተቃራኒ ጾታ ላይ ፍቅር ይዛቸዋል። ልክ እንደኛ ሁሉ ወንድና ሴት ጅኖች አሉ። እኔ በብዛት ያስተዋልኩት ይህ በተለይ ለእህቶቻችን ነው። ጅኖች ወደ እህቶቻችን የሚሳቡት ዋነኛው መንገድ በመኝታ ቤታቸው ውስጥ ባለው መስታወት በኩል ነው። በአንዳንድ ሰዎች ላይ ቁርአን ስቀራባቸው ጅኖች ራሳቸውን እንደነገሩኝ ከሆነ መስታወት ለነሱ ከሰው ጋር ለመገናኘት በጣም ቀላሉ መንገድ ነው። ስለዚህ ሁሌም ለእህቶቻችን የምመክረው መኝታ ቤታችሁ ውስጥ መስታወት ካለ ፊቱ ወደ አልጋችሁ እንዳይዞር አድርጉ። ወደ መስታወት ስትመለከቱም ቢስሚላህ በሉ። በክፍሎቻችሁ ልብስ ከማውለቃችሁ በፊትም ቢሆን ቢስሚላህ ማለትን እንዳትረሱ። በአሁኑ ጊዜ ወንዶቹም ቢሆኑ መጸዳጃ ቤት ውስጥ ራቁታቸውን ሆኖ ፎቶ ይነሳሉ። መጸዳጃ ቤት እኮ የሸይጣኖች መኖሪያ ነው። የሆነ ሰው እንዲህ ያደረገ ጅን ቢለክፈው ራሱን እንጂ ማንንም ጥፋተኛ ማድረግ አይችልም። ሴቶች ደግሞ መጸዳጃ ቤት ውስጥ ሆነው ሜካፕ ተቀብተው ፎቶ ተነስተው ሶሻል ሚዲያ ላይ ፖስት ያደርጋሉ። ይህ ጅኖችም ጭምር ወደ እነሱ እንዲሳቡ ምክንያት ይሆናል። የእነሱ መሳብ ደግሞ ብዙ ጉዳቶችን ሊያስከትል ይችላል። ከነዚህም አንዱ ተደጋጋሚ የሆነ ኢህቲላም ነው። ይህ ደስታ እየፈለገ ያለ ጅን ነው። አንተ አይሰማህም፣ እነሱ ግን ይሰማቸዋል። የሆነ ሰው በህልሙ ግንኙነት እያደረገ ያያል። ሲነሳ ራሱን ረጥቦ ያገኛል። ተነስቶ ገላውን ታጥቦ ምንም እንዳልተፈጠረ ህይወቱን ይቀጥላል። እኛ ዝም ብሎ ተራ ህልም ሊመስለን ይችላል። ነገር ግን ይህ ጅኑ በህልማችሁ እየመጣ ግንኙነት እያደረገ ሊሆን ይችላል። አንድ ጊዜ በአንዲት እህት ላይ የቀራው ነበር። ለ10 ዓመታት ነበረ የያዛት። አልሐምዱሊላህ ድግምቱን አስለቀቀን። በኋላ ጅኑን ለምን አትወጣም ብዬ ጠየቅኩት። ሙስሊምም አልነበረም። ሙስሊም ሁን፣ እኛ እንጠብቀሃለን፣ አያቱል ኩርሲ አለን፣ አንዳንድ ነገሮችን እናስተምረሃለን፣ ወደ መዲናም እንልከሃለን። በነገራችን ላይ በመዲና ሐረም ውስጥ ጅኖች ከትላልቅ ሼኾች ጋር የሚማሩበት ቦታ ነው። in Masjid al-Nabawi, Masjid of the Prophet sallallahu alaihi wasallam. Allahu Akbar. አንዳንድ ጅኖች ሰው መስለው በሐለቃት ላይ ታይተዋል። ሼክ ኢብን ባዝም ይህን አንስተዋል። ሌሎችም ይህን ያዩ ሼኾች አሉ። ከዛም ተሰወሩ። ሼክ ሙቅቢልም በጣም ጎበዝና ብልህ የነበረ ጅን ተማሪ ነበረው። ሼክ ኢብን ባዝ አይነ ስውር ነበሩ። እናም እሳቸው ያንተ አነጋገር የሰው አይመስልም ብለውታል። ከዛም ተሰወረ። እና በመስጂዱ ውስጥ ቦታዎችን እናውቃለን። እናም ለጅኑ መሄድ ትችላለህ አልነው። ጅኑም ምን አለን? አልችልም፣ ከሷ ጋር በስሜት ተሳስሬያለሁ። ከዚች ሴት ጋር 10 ዓመት ሙሉ ነው አብሬያት የኖርኩት አለ። በወቅቱ ባሏ እዛው ነበረ። በጣም ተናዶ መጮህ ጀመረ። አረ ተረጋጋ፣ የባለቤትህ ጥፋት አይደለም